ጳውሎስ ሀበ ሰብአ ቆሮንቶስ ምዕራፍ 3 ሁልቁ ተሳቱ እስመ ነሐብር በግብረ እግዚአብሔር በሚወደው ስራ አንድ ነንና ወላይካነ እግዚአብሔር ንሕነ በማስተማር መከራ በመቀበል የእግዚአብሔር ሹማምንት ነንና ወአንትሙ ህንፃ እግዚአብሔር አንትሙ እናንተም ማደር እግዚአብሔር ናችሁ። ወበከመ ጸጋሁ ለእግዚአብሔር ዘወሃበኒ አስተናደፍኩ መሰረተ ከመ ጠቢብ ሊቀ ጸረብት በተሰጠኝ ሐዋርያነት እንደ ብልህ ገበዝ አምባ ቢጋር በገርሁ ብልህ ገበዝ አምባ ከዚህ አትለፍ ከዚህ አትውጣ ብሎ ለክቶ ይሰጣል። አንድም የመምህራን አለቃ እንደመሆኔ መጀመሪያ አስተማርኩ። ወባቱ ካልእ ውእቱ ዘይሐድሳ ለህንጸት ምዕራፍ 3 ወቅሻት። ነገር ግን ህንፃን የሚፈጽመው ሌላ ነው። አንድም ምእመንን ከፍጹምነት የሚያደርስ እግዚአብሔር ነው። ወኩሉ ለይትዓቀብ ዘከመ ያሐንጽ ሁሉ የሚያንጽ እንደመሆኑ እንደሚያንጽ ይጠበቅ። አንድም ሁሉ የሚያስተምር እንደመሆኑ እንደሚያስተምር ይጠበቅ። ወካልአሰ መሰረተ አልቦ ዘይክል ወካልአሰ መሰረተ አልቦ ዘይክል ሳርሮ ሌላ መሰረት ግን መጀመር የሚገባው የለም። ዘእንበለ ዘተሳረረ ለክተው የሰጡትን ይሰራል እንጂ ለክተው ከሰጡት ወጥቶ ቢገኝ እጁን ይቀጣል። ወካልአሰ መሰረተ አልቦ ዘይክል ሳርሮ እኛ ካስተማርነው ሌላ ማስተማር ግን የሚገባው የለም። ዘእንበለ ዘተሳረረ እኛ ያስተማርነውን ያስተምራል እንጂ ወጥቶ ቢገኝ እጁን እንዲቀጣ እኛም ካስተማርነው ሌላ ቢያስተምር ቢገኝ እኛም በነፋስ እንሰቅለዋለን፣ በልየጊዮን እንነጻዋለን። ወመሰረቱሂ ኢየሱስ ክርስቶስ ውእቱ መሰረቱም ኢየሱስ ክርስቶስ ነው። ወእመቦ ዘየሐንጽ ዲበ ዝንቱ መሰረት ወርቀ በዚህ መሰረት በወርቅ ወብሩረ በብር ወእምነ ክቡረ በእንቁ ወእፀ በእንቄት ወሳይረ በሳይር ወብርአ በገለባ ቤት የሚሰራ ቢኖር ለለአሃዱ ይከሰት ምግባሩ ለለአሃዱ የአንዳንዱ ስራው ይገለጻል። ወዕለቱ ያወቆ አመከሰቶ በእሳት ባቃጠሉት ጊዜ የሚቃጠልበት ቀኑ ይገልጸዋል። ወለለ አሃዱ እሳት ያሜክር ምግባሮ ለለ አሃዱ ነው። የአንዱን የእያንዳንዱ ስራውን እሳት ይገልጸዋል። ወዘሰ ጸና ወቆመ ምግባሩ እቱኬ ዘይነስ እሴቶም ስራው የጸናለት ዋጋውን የሚያገኝ እርሱ ያገኛል። ወዘሰ ውእየ ምግባሩ የሐጉል አስቦ ስራው ያልጸናለት ግን ዋጋ የለውም። ወውእቱ የሐዩ ከመ ዘይድህን እምእሳት ቤቱ ከእሳት የዳነለት እንደመሆኑ ብዙ ዋጋውን ያገኛል፣ ደስ ይለዋል፣ በተድላ በደስታ ይኖራል። አንድም ወእመቦ ዘየሐንጽ ድሕሪት ግዲ ይወልይ ዓሰርተ ክልተ ድያ እሺ ወእመቦ ዘየሐንጽ ዲበ ዝንቱ መሰረት ወርቀ እሺ ከዛ በክርስቶስ ወጥሬውን ተናግሩና እሺ በክርስቶስ አምና የሰራው ስራው ምግባረ ጽድቅ የሆነለት ወእፀ ምግባረ ኃጢአት የሆነበት ቢኖር ለለ አሃዱ የአንዱ የእያንዳንዱ ስራው ይገለጻል።
ወእለቱ ዘያውቆ ፍትሐ እግዚአብሔር በመረመረው ጊዜ የሚመረመርበት ቀን ይገልጸዋል። ወለላ አሃዱ የአንዱን የእያንዳንዱ ስራውን ፍትሐ እግዚአብሔር ይገልጸዋል። ወዘሰ ጸና ምግባሩ ወዘሰ ጸና ወቆመ ምግባሩ ውእቱ ዘይነት እሴቶ ምግባረ ጽድቅ የሆነለት ዋጋውን ያገኛል። ወዘሰ ጸና ወቆመ ምግባሩ ወዘሰ ውእየ ምግባሩ የሐጉል አስዎም ምግባረ ኃጢአት የሆነበት ግን ዋጋ የለውም። ወውእቱ ያዩ ከመዘይድህን እሳት እሺ ቤቱ ከእሳት እንደዳነለት ሰው ዋጋውን አግኝቶ ደስ ይለዋል። በየሀገራቸው ሊሸጥ ውስጡን ግብዝ አድርጎ ላይን አስጊጦ ቤት የሚሰራ አለ። የሚገዙ ይመጣሉ፣ ግባ ይሉታል፣ ይገባል። ሕጋቸው ይህ ነው። በእሳት ያቃጥሉታል። አጽንቶ ሰርቶታልና አይቃጠልም። ዋጋውን እርሱ ባለው ይቀበላል። ምግባረ ጽድቅ የሆነለት እንደ ስራው ዋጋውን ያገኛል። አንድም ወእመቦ ዘያሐንጽ ዲበዝንቱ መሰረት ወርቅ ብር ዕንቁ በእግዚአብሔር ዘንድ የተጠላ ነው፣ በሰው ዘንድ የተወደደ ነው። በክርስቶስ አምኖ የሚሰራው ስራው በእግዚአብሔር ዘንድ የተነቀፈበት፣ በሰው ዘንድ ያልተነቀፈበት። ወዕፀ ሳይር በሰው ዘንድ የተጠላ ነው፣ በእግዚአብሔር ዘንድ ሁሉም እኩል ነው፣ ሁሉም የእርሱ ነውና። ስራው በሰው ዘንድ የተነቀፈበት በእግዚአብሔር ዘንድ ያልተነቀፈበት ቢኖር ለላ አሃዱ የእያንዳንዱ ስራው ይገለጻል። ወእለቱ ፍትሐ እግዚአብሔር አለው ወዲ እሺ ወእለቱ ያውቆ አመከሰቶ እሳት እሺ ነሽ ፍትሐ እግዚአብሔር ይገልጸዋል እንዴ የእያንዳንዱ ስራውን ፍትሐ እግዚአብሔር ይገልጸዋል። ፍትሐ እግዚአብሔር በመረመረ ጊዜ የሚመረመርበት ቀን ይገልጸዋል። ወለላ አሃዱ የአንዱን የእያንዳንዱ ስራውን ፍትሐ እግዚአብሔር ይገልጸዋል። ወዘሰ ጸና ቆመዲ ወዘሰ ጸና ወቆመ ምግባሩ ውእቱ ይነስ እሴቶ በሰው ዘንድ የተነቀፈበት በእግዚአብሔር ዘንድ ያልተነቀፈበት ዋጋውን ያገኛል። ወዘሰ ውእየ ምግባሩ የሐጉል አስዎም በእግዚአብሔር ዘንድ የተነቀፈበት በሰው ዘንድ ያልተነቀፈበት ዋጋ የለውም። ወውእቱ የሐዩ ከመዘይድህን እሳት ቤቱ በእሳት እንደዳነለት ሰው ዋጋውን አግኝቶ ደስ ይለዋል፣ በተድላ ይኖራል። ለታችኛው ግብዝ አድርጎ የሰራውንም እስከ መቼ እንጠብቀዋለን ብለው የሚገዛ ይመጣል፣ ግባ ይሉታል፣ ይገባል። በእሳት ያቃጥሉታል። ግብዝ አድርጎ ሰርቶታልና መቃጠል ይጀምራል። በቅጠልም በውሃም አጥፍተው ምንም ግብዝ ቢሆን የሰው ዘመኑ 70-80 ነው። ይህን ያህል ሳይኖር ይቀራል ብለው ለክተው ይህ ይበቃሃል ብለው ዋጋውን ይሰጡታል። ይህም ንስሐ ቢገባ ጌታ ባወቀ ዋጋውን ያገኛል። አንድም ወእመቦ ዘያሐንጽ ዲበ ዝንቱ መሰረት ወርቀ በክርስቶስ አምኖ ከነገር ያልገባ ከነገር የገባ ቢኖር ለላ አሃዱ የአንዱ የእያንዳንዱ ስራው ይገለጻል። ወእለቱ ያወቆ አመከሰቶ እሳት
የቆሮንቶስ ክታብ በተነበበ ጊዜ የሚነበብበት ቀን ይገልጸዋል። ወለላ አሃዱ የአንዱን ያሜክር ምግባሮም የአንዱን የእያንዳንዱ ስራውን የቆሮንቶስ ክታብ ይገልጸዋል። ወዘሰ ጸና ወቆመ ምግባሩ እቱቼ ዘይነስ እሴቶ ከነገር ያልገባ ዋጋውን ያገኛል። ወዘሰ ውእየ ምግባሩ ይሐጉል አስቦ ከነገር የገባ ግን ዋጋ የለውም። ወውእቱ ይሐዩ ከመ ዘይድህን እምእሳት ከእሳት እንደዳነ ሰው በተድላ ይኖራል። ለቀረበው ቤቱ በእሳት የተቃጠለበት እንደሆነ ቤት እስኪሰራ ከወዳጁ ዳስ ጎጆ ሰርቶ ይሰነብታል። ይህም ቢመለስ ዋጋውን ያገኛል። ኢተአምሩኑ ከመ ታቦቱ ለእግዚአብሔር አንቱም ማኅደረ እግዚአብሔር እንደሆናችሁ አታውቁምን? ወመንፈስ እግዚአብሔር ህዱር ላዕሌክሙ የእግዚአብሔር አብ የእግዚአብሔር ወልድ ሕይወቱ መንፈስ ቅዱስ አድሮባችሁ እንዳለ ወዘሰ አማሰነ ቤተ እግዚአብሔር ሎቱኒ ያማስኖ እግዚአብሔር ማኅደረ እግዚአብሔር ሰውነቱን በኃጢአት ያሳደፈን እርሱንም እግዚአብሔር ያጠፋዋል። ወቤቱሰ ለእግዚአብሔር አንትሙ ውእቱ ቤቱም የተባላችሁ እናንተ ናችሁ። ወቅዱሳን አንትሙ ንዑዳን ክቡራን ናችሁ። ወኢታርኩሱ ቤቶ ለእግዚአብሔር ማኅደረ እግዚአብሔር ሰውነታችሁን በኃጢአት አታሳድፉ። ወኢታስቱ ርእሰክሙ ክፉ ሥራ ሰርታችሁ ራሳችሁን ስሑት አታሰኙ። አንድም ራሳችሁን ስሑት የምታሰኙበትን ሥራ አትስሩ። ወዘይሄሊ እሙስቴትክሙ ከመ ጠቢብ ውእቱ በዚህ ዓለም አብደ ለይረሲ ርእሶም ከእናንተ ወገን በዚህ ዓለም አዋቂ እንደሆነ የሚያስብ አዋቂ ነኝ የሚል ቢኖር አላዋቂ ነኝ ይበል። ከመ ይኩን ጠቢብ አዋቂ ይሆን ዘንድ እስመ እበድ ውእቱ በኀበ እግዚአብሔር ጥበቡ ለዚህ ዓለም የዚህ ዓለም እውቀት በእግዚአብሔር ዘንድ አለማወቅ ነውና አለእውቀት ነውና። አንድም ወዘይሄል እሙስቴትክሙ ከመ ጠቢብ ውእቱ በዚህ ዓለም አብደ ለይረሲ ርእሶም ከእናንተ ወገን ፍጹም እንደሆነ የሚያስብ ፍጹም ነኝ የሚል ቢኖር ወጣኒ ነኝ ይበል። ከመ ይኩን ጠቢበ ፍጹም ይሆን ዘንድ እስመ እበድ ውእቱ በኀበ እግዚአብሔር ጥበቡ ለዚህ ዓለም የዚህ ዓለም ፍጹምነት በእግዚአብሔር ዘንድ ወጣኒነት ነውና። እስመ ከመዝ ይቤ መጽሐፍ ዘይእህዞሙ ለጠቢባን ትዕሚንቶሙ ፈላስፎችን ከእውቀት ወስኖ ገጥተው የሚገዛቸው እናውቃለን የሚይዛቸው እናውቃለን ማለታቸው ነው እንዳለ እንደ አንድ ፈላስፋ ደቀ መዛሙርቱን የሞትኩ እንደሆነ አትቅበሩኝ፣ ሥጋዬን ብሉት ጥበብ ይገልጽላችኋል አላቸው። ሙስና መቃብር ፈርቶ ይሞታል ብለው ቢያዩት የማይሞት ሆነ። አርደው ተቀራምተውታል። ወካዕበ ይቤ የአምር እግዚአብሔር ህሊናሆሙ ለጠቢባን ከመ ከንቱ ውእቱ። ዳግመኛም የፈላስፎች እናውቃለን ማለታቸው አለማወቅ አለ እውቀት እንደሆነ እግዚአብሔር ያውቃል እንዳለ እንደ አንድ ፈላስፋ በፍልስፍና ዕፀ ሕይወትን አገኘ። በሐዲስ ሸክላ ዘፍዝፎ በሰው እንዳይተርፍ ለብቻው ሊታጠብ ተሸክሞ ሲሄድ ጌታ ምቀኝነት አይወድምና መልአክ በበላዩ እንዳለ ለበረከት በአንድ ወገኑ ፈሶ በአንድ ወገኑ ሳይፈስ ሰበረበት። በአንድ ወገኑ ፈሶ በአንድ ወገኑ ሳይፈስበት ቀረ። በፈሰሰበት በአንድ ወገኑ ፈሶ በአንድ ወገኑ ሳይፈስበት ቀረ። የፈሰሰበት ሕያው ያልፈሰሰበት ሙት ሆኖ በስቃይ በሐሳር የሚኖር ሆነዋል። ወእንተ ዝንቱ ኢይትመካህ እንከ አሐዱ እምእጓለ እመሕያው ስለዚህ ከሰው ወገን አንድ ስንኳ አይመካ። ትምክህቱ አነ ዘጳውሎስ አነ ዘአጵሎስ አነ ዘኬፋ ነው። እስመ ኩሉ ዘዚአክሙ ሁሉ የእናንተ ወገን ነውና። እመኒ ጳውሎስ ከኦሪት ቢመለስ መጀመሪያ ቢያስተምር፣ ወእመኒ አጵሎስ መላልሶ ቢያስተምር፣ ወእመኒ ጴጥሮስ ከኦሪት ወደ ወንጌል ቢመለስ ሊቀ ሐዋርያት ቢሆን፣ ወእመኒ ዓለም ይህም ዓለም ያም ዓለም ቢሆን፣ ወእመኒ ሞት ወእመኒ ሕይወትም ሞትም አንድም ተድላ መከራም ቢሆን
ወእመኒ ዘኮነ ወእመኒ ዘይከውን ኩሉ ዘዚአክሙ የማይራው መላእክትም የሚራው ደቂቀ አዳም ቢሆኑ ሁሉ የእናንተ ወገን ነውና ኢይትመካ ወአንትሙ ሰዘ ክርስቶስ እናንተ ግን የክርስቶስ ማህደር ናችሁ። ወክርስቶስ እኒ ዘእግዚአብሔር ክርስቶስም የእግዚአብሔር አብ የባህሪ ልጁ ነው። ከመዝጀ የሐሊ ሰብእ በእንቲአነ ከመ አብግርተ እግዚአብሔር ነን የክርስቶስ ተገዥዎች እንደሆነ ሰው ስለኛ እንዲህ ያስብ። ወከመ መገብተ ስርዓቱ ለእግዚአብሔር አይ ኦሄሉ እስካውዝ መጽባህና አውጥቶን ወና የሮ ሳውዝ መጽቦ ነው የሮ በሚመጡ ቁጥር ነበር። እሺ